ቺርስ። አሬ ቢቀስ እያልሽ ጠጪ። አባትሽ የለም እንዴ? አባቴን ምን አገባው? ዘበኛው አይቶናል እኮ ስገባ። ስም ብለህ ጠጣ፣ ካልሆነ ግን አስወጣለሁ። እሺ ነብዬ፣ በቃ እጠጣለሁ። እሺ እንሂድ። በደንብ ጠጣ። በሁኔ በውን ሆነ በህልም ሆነ ምን ልዩነት አለው? አለው እንጂ ይሄማ በሁኔ ነው። ይሄው አይኖችሽን እያየሁ ነው። አጠገቤ ቁጭ ብለሻል፣ እየነካሽኝ ነው። አሁን የምትኖረው ህይወት ህልም ቢሆን ምን ማረጋገጫ አለ? አንድ ቀን ከእንቅልፍ ስትነቃ እየኖርኩ ያለው ነገር ህልም ሊሆን ይችላል። እንጃ አልገባኝም። ልጠጣ? በደንብ ጠጣ። ናታን ይቺ ልጅ እንደው ደህና አትመስለኝም። ማነች? የቢናታ ምን አርጋ ነው? የጣውት የመሰለ ልጅ የሚጠጣ ነገር ይዞ አብረው እሷ ክፍል እኮ ነው የገቡት። ጣውት? ማን ነው ጣውት? አርጁን። እየቀለድክ ነው ናታን? አሁን በዚህ ጉዳይ ይቀለዳል? በልቅስ አሁን ሄድና እንዲህ ነገር አድርግ። ተያይዘው ገቡ እያልከኝ ነው? አዎ። ሁሉም ሰው የመከራት ቢገኝም ሰላም ግን እነ ዳጣ ቤት ከመሄድ ማንም አያስቆመኝም ያለች ትመስላለች። እስኪ ስለዚህ ፓርት ላይ ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥና ቪዲዮ ላይክ በማድረግ ጀምሩት። እንግዲህ ሰላም ወደዛ የምትሄዱ ቤተሰቡን ለመበጥበጥ እስከሚመስል ድረስ ነው ድርቅ ያለችው ወደዛ ቤት ሄዳለ ያለችውና ኢቭን ልጇ ዳጣ እስክትለመናትና እስክትጠይቃት ድረስ ከመሄድ ማንም አያስቆመኝም ብላ እንደሆነ እየተመለከተ ነው የምንገኘው። በሌላ በኩል ደግሞ የአቶ ደረጀ ሀሳብና ጭንቀት ከጊዜ ወደ ጊዜ እየተጧጧፈ እንደሆነ እየተመለከተ እንገኛለን። ከጊዜ ወደ ጊዜ የሚያስበው ነገር ሁሉ አይምሮ የሚበጠብጥ እየሆነ ነው። ጭራሽ አቶ ገዙን እስኪ ጠይቀው ድረስ ሰላም እንዴት አደርክ ይለዋል። እግዚአብሔር ይመስገን በሚልበት ሰዓት ላይ እግዚአብሔርን የምታመሰግነው ልምድ ሆኖብን ሁሉ ይጠይቀዋል ማለት ነው። ገዙም እበላለሁ፣ ጠጣለሁ፣ እነሳለሁ፣ እሰራለሁ፣ ከዚህ በላይ ሌላ ምን ማመሰግንበት ነገር ሊያስፈልገኝ ይችላል ብሎ ይመልስለታል። የዚህ ሰዓት ላይም አዎ ልክ እነሱማ ይህን ነገር ማድረግ እየፈለጉ ስንት ማድረግ የማይችሉ ሰዎች አሉና ልክ ብለሃል ብሎ ይመልስለታል። በዚህ ልክ ፈጣሪ ማመሰግንበትን ነገር አልሰጠኝም፣ ማመስገን አለብኝ ብሎ እስኪጠራጠር ድረስ ፈተናዎች እየበዙበት እንደሆነ እየተመለከትን ነው። ይኸው ከጊዜ ወደ ጊዜ እነግራታለሁ፣ ሁሉንም ነገር አስረዳታለሁ እያለ እየጠበቀ ሁሉ ብዙ ነገሮች እየተፈጠሩና እየተበጠበጡ እንደሆነ እየተመለከትን ነው። ዳጣ በበኩሏ ከሰላም ጋር በነበራቸው ንግግር ላይ የልጁ አባት ማለትም የእንጀራ አባቴ ማን ነው እሱን ማወቅ እፈልጋለሁ እያለች ስትናገር ሰምተናታል። በእሷም ግምት ደግሞ አሁንም ደረጃውን አልሆነ እንደምታስብ ትናገራታለች። ሰላም ግን አይደለም ግን እንዴት ስትቻልሽ ስትላት እሱም እያለ ልትናገሪ ስላልፈለግሽ ምናልባት የእሱ ልጅ እንደሆነ ስለምታውቅ ይሆናል ብዬ በማሰብ ነው ብላ ስትመልስላት አይደለም ልጁ የደረጃ አይደለም ብላ ስትመልስላታለች። ነገር ግን የደረጃ ልጅ እንደሆነች የምታውቀው ራሷ ሰላም ናት። አሁን ላይ ምን እንደፈለገችና ምን እንደሆነ ፍላጎቷ ግራ እስኪገባ ድረስ ነው ወደ እነሱ ቤት መመለስ እየፈለገች የምትገኘው። ከሱም በተጨማሪ ደግሞ ደረጀና ወይዘሮ ማርታ ያደረጉት የረሳች ቋህኗ። ምክንያቱም የሁሉ አመታትን
ቤቷ ሲያኖሯትና ቤቷ ሲንከባከቧት አቆይተዋታል። በተለይ ደግሞ ወይዘሮ ማርታ እንዳትጎዳና ምንም እንዳቱ ብታስብላት ኖሮ ከዚህ ቤት መውጣት ትችል ነበር። ነገር ግን እሷ ይህንን አላደረገችም። ቤት እንኳን እስኪገዛላት ስትጠየቅ አልፈልግም እናንተ ጋር እኖራለሁ ነው እየመለሰች የምትገኘውና ይህ በእርግጥ አቶ ደረጀን በጣም ትልቅ ችግር ውስጥ ከቶታል። በእርግጥ እሷ ከዛ ቤት ብትወጣና ሌላ ቤት ተከራይተው ቢኖሩ ሚስጥሩን የመታወቅ እድሉ በጣም እየጠበበ ይመጣ ነበር። አቶ ደረጀ ሙፍ ብሎ የመኖር እድሉ ከፍተኛውን ነበር። ነገር ግን አሁን ላይ እሷ እዛ የምትመለስ ከሆነ ነገሮችን በሙሉ ትበጠብጣለች የሚል ግምትና ጥርጣሬ ስላለው ውስጡም ሆነ ህሊናው ሰላም ሊያገኝለት አልቻለም። ቅድም እንደነገርኳችሁ እስኪ ጠራጠር ድረስ ነው ሰውዬው እየተጨናነቀ የሚገኘውና እስኪ አቶ ደረጃ ያሳዘናችሁ ሰዎች ካላችሁ ኮመንት ላይ 1 ቁጥር በመጻፍ ሀዘኔታችሁን አሳውቁ። በሌላ በኩል ዳጣና ናታን አሁንም ፍቅራቸውን እየቀጠሉ ሲሆኑ ድራማው የጀመረ አካባቢ ላይ ደግሞ ናታን ከአቢጌል ጋር ትንሽ ሲጫወትና ሲላፋ እያስመለከተን ሁለቱም ደርቀው ቀርተው ሲተያዩ ተመልክተናል። ይህ ደግሞ አቢጌል እስከዛሬ ድረስ የቆየባት ስሜት እንደሆነ ስለምናውቅ የአቢጌልን ነገር እናልፈዋለን። ነገር ግን ናታንም ቆሞ ከሷ ጋር መታየቱ የሆነ ስሜት በራሱ ላይ የተፈጠረ እንደሆነ ማሳያ ነው። ራሷ ወይዘሮ ማርታ ራሱ እስክትናገር ድረስ አስታውቆባቸው ነበር። ወይዘሮ ማርታ ለእህቷ እንደተናገረችው ከሆነ ይልቅ አሁን አቢጌል በመለወጧ ናታን አይኑን ወደ እሷ ላይ እየጣለ ይገኛል። ስለዚህ እነሱ ለመዳር ወገበሽን ጠበቅ አድርገሽ ተቀመጪ፣ ጠብቂ፣ ታያለሽ እያለች ስትናገራት ተመልክተናልና እሷ እስክታስተውል ድረስ ይህ ሁሉ ክፍተት ተመልክተናል። የገዙና የለዛም ነገር እየተጧጧፍ እየቀጠለ ነው። ሁሌ ሰዳደባሉ፣ አንዳንዴ ደግሞ የፍቅር ቃላቶች ይጠቀማሉ፣ አንዳንዴ ደግሞ ይቀላለዳሉ፣ አንዳንዴ ደግሞ እንደዚህ ይሆናሉና ሁኔታ ነገራቸው ራሱ ግራ ያጋባ ነው። አሁን ላይ እኔን ተናግራኛለች ማርታትና ስበርልኝ በሱ ምታልኝ እያለች ስትናገረው የእንጀራ ገመድ ልበጥሽ ነው እንደ ሀሳብሽ አልሰብርልሽም ብሎ ሲናገራት እሷ ደግሞ ማትሰብረኝ ከሆነ ከዚህ በኋላ አታገኘኝም ማለችው። ማትሰብራት ከሆነ እሱም አላገኘሽም ይልቅ እሷም ይዛይ ልትሄድ እያሰበች ነው ብሎ ሲሸኛት ያለ። ለማንኛውም በዚህ መንገድ ሪካፕ አድርጌላችኋለሁ። ቀጣይ ምን ይለቀቅ ሀሳብ አስተያየታችሁን አስቀምጡ። እኔ እዚህ ጋር ተሰናበትኳችሁ።